አንቺ መሲ ሳሪ ምን ጉድ እያለች ነው? ሄደሽ ማሪ አንቺ ራስሽ እንኳን ደስ አለሽ ሳሪ መብሩክ በይ። እቺ ኮሜንት ኮምታችሁ ነው። ኧረ ተው እንጂ በቃ ነው ሳሪዬ እምገዛ አንድ ቁጥር ጻፋውን። እሺ 0% 0%። ሰላም ሳሪ እንዴት ነሽ? እንዴት ነሽ የኔ ቆንጆ? ምን ልታዘዝ? ይሰማል ውዴ። የምትገዙ ግቡ ጋይስ። ጥበቡን የምትፈልጉ አለላችሁ። እሺ ቆንጆ ጥበብ ነው 550። እሺ ውዴ ምን ልታዘዝ? ሳሪ የሆነ የምትጠይቂልኝ ነገር ነው። ሳሪዬ እንኳን ደስ ያለሽ። አረ በመብራን ምንድነው ምታት የመታችሁ? ምን ተገይቶ ነው በመቤቴ? የምትገዙ አንድ ቁጥር ጻፉ ጋይስ። አንድ ቁጥር ጻፉ የምትገዙ አንድ ቁጥር ጻፉ። በማርያም የኛ ልጆች ሹክ በሉኝ። ምን ተገይቶ ነው ጋይስ? ቤዚ ምንድነው? የምትገዙ አንድ ቁጥር ጻፉ። ወይኔ መሲ አንቺም እንኳን ደስ ያለሽ። እሺ ልትገዙ ነው? ቅባት አለ አሁን። ነይ ውዴ ግቢ፣ ነይ ግቢ። ኦ እና ላይ ነው ዞራችሁት። እናት ህይወቴ ታዲያ መሲ ዝም ብላችሁ ነው እንዴ የምትላኩት? እኔም አላውቀው። እንኳን ደስ ያለሽ። ምን ተገይቶ ነው? ኧረ በመቤቴ ልስራበት። እሺ ሂዊ ጥባብ የምትፈልግ ሱሱ ምንድነው? በእናትሽ ንገሪኛ። ኧረ ለኔ ሲሆን የምትደብቁትስ? መሲ ልካን ነው። እንኳን ደስ ያለሽ ወይ ነው የገባሁት። ኧረ በእናታችሁ ስራዬን ልስራበት በመብራን። መሲ ስርዓት ይኑርሽ። ከሆነ ግን ላለቅስ ነው። ሳሪ አንድ አዳምጪኝ አንድ ጊዜ። ኧረ ሰኒ ወሬ ይዤ ነው የመጣሁት። እንትንሽን ቆይ አንዴ እንትንሽን ክፈቺ። ምን ዋትስአፕሽን? ይሄ ዋትስአፕ ለመስፍኔ የዚህ ተመሳሳይ አይነት ያስፈልገዋል። እና ደግሞ እያዳመጥሽ ነው? የባለፈው ያለብኝ ምናምን ቀሪ ካለኝ ይቀመጥ አንቺ ጋር። እኔና ጽቤ ተነጋግረናል። አረሰ ነው ቀሚስ ደን አለቀ። አሁን ወደ ስራ እና እንኳን ደስ ያለሽ የምትሉ ለዚህ ነው በመብራን። ኖ ለዚህ አይደለም ጋይስ። ሰኒ ኮቲና ማርያምን ለዚህ አይደለም፣ ለዚህ አይደለም። ግን ለመስፍን ያሰርሽ የእሱ አይነት ወይኔ ለዚህ አይደለም። እና ለምንድን ነው ታዲያ? ኧረ ሰኒ የንጉሱ ልጅ ነኝ ተቃጠልኩኝ። የኔ ልዕልት ኧረ በእናትሽ እንደው በእናትሽ በቃ ወደ ስራ ስሪ እስቲ። አይ ሰኒ ለወርቁ ነው። ሳሪ ሙድሪቶችን ንገሪያቸው። አንቺ ጋር ስመጣ አመናቅረው ነው የሚወረውሪ ምንም ሳላረጋቸው። በኢየሱስ ቆይ እስቲ ባናዬ ምንድን ነው? ይኸውልሽ አንቺ አርፈሽ ዝም ብለሽ ስሪ። መሲ ናት ሂዱና ሳሪ ጋር እንኳን ደስ ያለሽ በሉ ብላን ተልከመተን ነው። ምንም የለም። በጣም ነው እንደ የምትላኩት እንዴ? ምንም ሳይገኝ እንኳን ደስ ወሬዳችሁ ንፋስ ዝም ብላ እኮ ነው እሷ። ምን ተገይቶ ነው እንኳን ደስ ያለሽ? ወርቅ ቤት ከፈትሽ ተብሎ በጣም ነው እንዴ ወርቅ ቤት የከፈትኩት ነው እንዴ? ዋው መሲ ላከቻችሁ። አጣሪ ለምትሉኝ አቃጥራለና ግራ ልታጋቡ ነው። ባናዬ በጣም ነው ማርያምን። እኔ ደግሞ ይሰኒ የገዛችልኝ ቀሚስ ነው ሰኒ ጋር ተመካክረው ነው ብዬ እኮ ነው ያረጋሽ። 1000 ሰው ነው የላከችብሽ። 1000ችሁም ሂዱና እንኳን ደስ ያለሽ ብሎት አለችን። እኔም አልኩና አቃጣሪ ይሉኛል። 100,000 ድርሃም ደረሰሽ መሲሻ። ታሪ ወይ አሁን ኦርደር አድርጊ ለባልሽ ቶሎ ብለሽ። ያው ጽሜ በካራሴ ያው ቀሚሱ ተገዝቶልኛል። ሰንዬ የኔ የንጉሱ ልጅ በጣም አመሰግናለሁ። ወይኔ ሳላወልቅም ለባሌ ስሪላት ደግሞ ከፀጉርሽ ጋር ማች ይሄዳል። ከከለርሽ ጋር ያምራል። በጣም ነው የሚያምረው። በጣም ቴንኪው ሰንዬ። ሰኒን አመስግኑልኝ ጋይስ። ኧረ በእናታችሁ ወደዛ እኔ በጣም ነው የሚደብረኝ።
ማርያም በጣም ነው የሚያስጠላኝ። ለቤት ሰው አይመሰገንም፣ የራስ ሰው አይመሰገንም። አታሽ ማታስጀት ጋይስ አያችሁት? ይሄ አቶ በቃ ተገዝቶልኛል። ባሌ ልብስ ተገዛልኝ ለኔና ላላ ማየት ሙት በጣም ነው የሚያምርብሽ ሳሪ። እስማም ከለሩ ተካስሪ ለባሌ ውዴ። እሺ ዲዛይን አቤት ምንድነው? መስፍን ባሌ ብቻ ወንድም እንዳለሽ ተረሳ እንዴ? ባሏ ስለሆነ ነው። ታሜ ደግሞ ስርዓት እና ታዲያ ወንድም አይደለም እንዴ? እኔ እንዴ ከእናት ልጅ ወንድም የአንድ ቀን ግድም ሲባል አልሰማህም እንዴ? ኧረ በክል አልሰማሽም። ሰኒ አልሰማሽም። መስፍን እስካልሽ ሳሪ እስካልሽ እኔ ወንድሟ ነኝ። ለኔም በይ ያላ ትክክል ታሜ እውነትህን ነው። ምን ይሻላል ታሜ? ምን ይሻላል? እኔ እኮ ለአንተና ለማሚማ ያቀድኩት ነገር አለ። አይሻልም? በውስጥ ሀቢብቲ የውስጡን ነገር አሁን እሱን ተይው። እኔ ማለት አልፈልግም እሱ አሁን እኔ ወደዚህ ማለት እኔ ያለንበት ነገር ነው። የውስጡን እሱ ሲደርስ ነው ደስ የሚለው። ወይ ዘድሮ እንደው በሲ ምን እንዳረገችብኝ በመብርሃን ባልት እንደው ለዚህ እንደሰጠሻት አሉ። እንኳን ደስ አለሽ ሳሪ። ኧረ በመቤቴ ተው ተፋቱኝ፣ ጋይስ ተፋቱኝ። ናውን ለዜድ ሰጣ እሷ ወርቅ ቤት ምን የመሰለ ወርቅና ዳይመንድ ቤት ከፍታለች። እንኳን ደስ ያለሽ በሏት። መሲናት እንደዚህ የምትለው አዎ ከፍታለሁኝ። አቲም እንደ ሳሪ ኮራ ብለሽ እንዳፋ ይቺ ቀን የሆነች ሴትዮ እንዳፋ አርግልኝ እባክህ ሳሪ። በሷለሽ ወይ በዚህ ሰዓት በሷለሽ ይባላል። አረስ ትንሽ እንዳው ትንሽ ሚስስ ሲያምር ማሬ ተገዛልኝ እኮ ጌታን አያችሁ። ሰናይ ንጉሱ ከነባሌ ገዛችልኝ ውዶቼ። በጣም ነው የማመሰግነው ሰንዬ የኔ ልዕልት በጣም አመሰግናለሁ። ካላስ ጥምቀትን በዚች ነው ፏፈች ብለው ይሄው ረምዬን በጣም ነው የሚያምረው። ከለሩ ራሱ ያምር፣ ቀሚሱ ራሱ ጋይስ በጣም ነው የሚያምር። ይሄው ወደዳችሁት? እሺ ጋይስ ባሌን ፎሎ አድርጉትም አንድ ጊዜ የሥራ ነው። አሁን የምትገዙ ግቡ። ሰኒን እንመርቃታለን፣ ቡና አፍልተን እንመርቃታለን። የምትገዙ አንድ ደግሞ ታውቀው ይላል